እነዚህን ሁለት በጣም ወሳኝ የሆኑ የኤክሴል እውቀቶችን ካወቃችሁና ከተጠቀማችሁ ማንም የእናንተን የኤክሴል ስራ ላይወድላችሁና ላይደንቃችሁ አይችልም። ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ሁለት በጣም ወሳኝ የሆኑ የኤክሴል ሾርት ከቶችን አሳያችኋለሁ። ከነዛ ውስጥ አንደኛው ይሄኛው ነው። እንደዚህ አይነት አቀማመጡ በጣም የሚያስጠላ አይነት ዳታ ካላችሁ ወይም ደግሞ ኦርጋናይዝ ለማድረግ በጣም የሚያስቸግር አይነት ዳታ ካላችሁ እንደዚህ ማኑዋሊ በእጃችን እንደዚህ እየጎተትን ከምናስተካክለው ሁሉንም አንድ ላይ የሚያስተካክልልን አይነት ሾርት ከት ነው ማሳያችሁ። ይሄኛውንም ለማድረግ እንደዚህ ኮንትሮል ኤ ማለት ሁሉንም ሴሌክት እናደርጋለን። ሴሌክት ካደረግን በኋላ አልት ኤች ኦ አይ እናደርጋለን ማለት ነው። ልክ እንደምታዩት በራሱ በጣም የሚያምር ለማየት በጣም አድ የሆነ እይታ ያለው ነገር ለማየት በጣም የሚመች አይነት ለመስራትም የሚያጓጓ አይነት የዳታ አቀማመጥን እናገኝበታለን ማለት ነው። ሁለተኛው ደግሞ ተመሳሳይ የሆኑ ዳታ ወይም ደግሞ በተለያየ ክራይቴሪያ ተመሳሳይ የሆኑ ዳታዎችን አንድ ላይ ግሩፕ ማድረግ ሲያስፈልገን በተለይ ደግሞ በፋይናንሻል ሞዴሊንግ ውስጥ በብዛት ስራ ላይ የሚውል አይነት የሾርት ከት ነው። ይሄኛውን ለማድረግ እንደዚህ ግሩፕ ማድረግ የፈለግነውን ቦታ እንደዚህ ሴሌክት ካደረግን በኋላ ምንድነው የምናደርገው? አልት ሺፍት ራይት አሮ እናደርጋለን ማለት ነው። አልት ሺፍት ራይት አሮ እናደርጋለን። ከዛ በኋላ እንደዚህ ያመጣልና ሮ እና ኮሎመን ብሎ ያመጣልናል። እኛ የፈለግነው ሮ ስለሆነ ኦኬ እንላለን። በዚህ መልኩ ያደርጋል። እንደምታዩት አሁን ፕላስ ምልክቷ እዚህ ያልነበረችም ብዛቱም ደግሞ ይሄን አይል ብቻ አልነበረም። ግሩፕ ከሆነ በኋላ በዚህ መልኩ ሆኗል። ቴንኪው ሰላማችሁ ይብዛ።